የሚገርመው ዛሬ ያገናኘን ምክንያት የሱ ልደት በ4 ነው የኔ ልደት ደግሞ በ3 ነው ዛሬ ያን ምክንያት በማድረግ ትንሽ ደግሞ ለእህት ለወንድሞቻችን መብላት ደጋፊ ጠያቄ ለሌላቸው ይዘን ወተን እስቲ እናበላለን ምግብ ኬክም ተልኮልናል እስቲ ምግቡን ይዘን ጉዞ ወደ ከተማ አብራችሁን ቆዩ እንኳን አደረሳችሁ እሺ እናመሰግናለን አይዞ መጣና እዚህ አገኘሃለሁ እኔ ደግሜ ያገኘሃለሁ እዚህ ጋር ቁጭ ብዬ ታገኛለህ አይደለ እኔ ኢትዮጵያ አይደለም ማለትም ለዛ ሀገር ይሄን ያህል ፍቅር የለንም ስለ ማንንም ናይ ሰው የለም አይ ስንት ደጋግ ሰው እኮ አለ ደጋግ ሰው በጣም አለ ጥሩ ሰዎች አሉ ይሄ አንተ ደግናችሁ ጸልይ ነገሮች ጥሩ ይሆናሉ እሺ ወንድሜ እኔ ደግሞ ቃል ገባልሃለሁ ይሄው መጥቻ ያያለሁ እዚሁ ስለሆነ አድራሽ እሺ እንማከራለን ጓደኛዬ ግን እንደከሱ ጋር አብረን ልብላ እሱ ይታና ይብላ እንጂ መምጣት ይችላል እንጋብዘው የት ነው ያለው እኛ እናምጣው እዛ ጥራር ሆቴል ጋር በቃ ብሉና ከዛ ለሱ ደግሞ ጋብዟለን እሱ ብሉና ያመጡታል እሺ ልክፈትለው እስቲ ክፈትላችሁ አይ ልጆች አይ ሞት እንዲህ በእንዲያነ ሰው ሞት ባይኖር ቆንጆ ነው አይዞት ዘኩዬ በጣም ነው ማመሰግነው ላደረከው ነገር በሙሉ ሁሌም ከጎኔ ነው ለነገሩ እንዲወራለት አይፈልግም እና ሳምሪ አንቺን በጣም ነው ማመሰግንሽ መልካም ልደት ቴንክ ዩ በጣም በእውነት ይሄው እንደዚህ አይነት ደግሞ ደግ አባት ይኸውልሽ እሳቸው ሊበሉ ሲሉ ጓደኛዬ አልበላም ጓደኛዬ ሳይበላ አልበላም ብለው አሁን ጓደኛቸውን ይልካሉ አይደለ ጓደኛዎትን እሺ ይመጣል እሺ አሳድጎ ከጎፉ ጠብቆ ያሳድግላችሁ አሜን አሜን እና አይጨርሱም ነውስ በኋላ እኔ ትንሽ ነው የውሃ ሰው ነኝ እኔ ላጉርሰው መሰለኝ ላጉርሰው አይዞ እሺ ዲዛዝ ናሳ ቴንክ ዩ ሰላም ተነስተልን ውድ የአቡጊዳ ኢንተርቴይንመንት ዩቲዩብ ቻናል ተከታታዮቻችን እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ እንዲሁም ለመጪው ዳግማ ትንሳኤ አይደል ዛሬ ከማጋን ያለው እንደምትሉ እርግጠኛ ነኝ ከአቤኔዘር ጋር ያለሁት በጣም ጎበዝ ቲክቶከር ነው አንተ ቲክቶክ ላይ በጣም ጀግና ሆኗል የሚገርመው ዛሬ ያገናኘን ምክንያት የሱ ልደት በ4 ነው የኔ ልደት ደግሞ በ3 ነው እና ያው የበዓል ዋዜማና በዓል ቀን ነበር ያንተ የፋሲካ አለት ነው እና ይቀያየራል ብዙ ጊዜ የኛ ልደት ቀኑ ጾም ላይ ይገባል ወይ ተፈታ ጊዜ ይሆናል እንደሆኑ ዛሬ ያን ምክንያት በማድረግ ትንሽ ደግሞ ለእህት ለወንድሞቻችን መብላት ደጋፊ ጠያቄ ለሌላቸው ይዘን ወተን እስቲ እናበላለን ምግብ ኬክም ተልኮልናል ዮርሳቤል ኬክ እንደዚህ ያዘነጠኝ ደግሞ ተሙ ዲዛይነር ነው ተመስገን ነው እሱንም አመሰግናለሁ አንተም ዘንጣል ያው ያንግ እንደምትጋው እድሜያችሁ ቁጥሩ እንደና እንዳይሉን አይደል እድሜ ይጠይቃል ያኔ አንተ እንኳን ቢነገርም ችግር የለም ገና ነኝ ለዛ ነው ስለዚህ እስቲ ወጣ ብለን ለማብላት አልጓጓ አረጋግቻለሁ በጣም እንደዚህ አይነት ነገር ነው ቀድመን እኛም በልተናል በጣም የሚጣፍጥ ምግብ ነው እስቲ እዛም ደግሞ አብረናቸው እንሆናለን እስቲ ምግቡን ይዘን ጉዞ ወደ ከተማ አብራችሁን ቆዩ የጫናው ነው ኬካችን ነው የቀረው ይሄ ደግሞ እንግዲህ ዮርሳቤ የላከችልን ኬክ ነው እዛ ምን ቆርሰው ነው አንድ ላይ በጣም ደስ ይላል በጣም አሪፍ ነው ቴንክ ዩ ያክብርልኝ ያው ቅድሚያ ለታላቅ ስትል እሺ በቃ መሄድ እንችላለን እንግዲህ ተከተሉ እንግዲህ ደርሰናል አዎ እሺ እንግዲህ ደርሰናል ያው ሁሌ የተለመደ ቦታ ነው እዚህ አካባቢ ብዙ ምናገዛቸው ሰዎች ስላሉ አንተ እንኳን እንግዳ ነኝ አዎ ግን ዛሬ ያው መተናል እስቲ ለማንኛውም ምግቡን ይዘን ደግሞ ኑረድና ከዛ አምጥተናቸው ወደ ፕሮግራማችን ሁሌም እንደዚህ ልደት ሲኖር
ለአሪፍ ነገር ብታውሉት መልካም ነው። እኔ ሁሌ የማደርገው እንደዛ ነው። አንተም ከዚህ በኋላ ኔክስት ይር ማድረገው አይደል? ኔክስት ይር ብቻ ሳይሆን ኔክስት መንዙላ ታደርግ ይችላል። ችግር የለም። ለበጎነት ቀን አይቆረጥም። ላግዝ እስቲ። ቴንክ ዩ እንጨምርልህ መሰለኝ አንዲች ከዛ ብንመለስ ይሻላል። አይ በቃ አሁንማ ችግር የለም እንመለሳለን። ቀንስ እናድርግ። ይወድቃል። በጣም አሪፍ። እንዲህ ነው እንግዲህ ባለሙያ መያዝ ይላል። ይሄ ነው ምግባችን። እንግዲህ ምግቡ መጥቷል። ስለዚህ ኬካችን እናወጣለን። ስለዚህ እኔ አሁን ደስ ብሎኛል። እነሱ ሲበሉ ለማየት በጣም ጓጉቻለሁ። እኔም በጣም እንዲህ ነው እንግዲህ የ3 እና የ4 ልጆች ነን። ሚያዝያ 3 እና 4 ኦልሞስት አንድ ቀን በሉት። አመቱ ብቻ ነው የሚለያየው። ታላቁ ነኝ። ስለዚህ ሄደን ይዘን እንምጣ እስቲ። እንግዲህ ሲበሉ ሲደሰቱ ደግሞ ማየት እኔ በጣም ጓጉቻለሁ። በጣም እንት አልጓጓም? በጣም ነው ጓጓው አይደል? ደስ ይላል። ስንጨርስ ግን ማኪያቶ ትጋብዘኛለህ? አረ እኔ ጋብዛለሁ። ችግር የለም። ሙሉ ክሩን ነው የምጋብዘው። እውነት ቃል ገብታል። ቲክቶክ ላይ ፎሎ እንዲያደርጉ እስቲ ስምህን ሜንሽን አድርግ። ስሜ ኤቢጂ በቲክታክ ስሜ ኤቢጂ ነው። ኤቢጂ በሚለው ቲክታክ ስሜ ላይ ሰርች አድርጋችሁ ቲክታክ ላይ ፎሎ አድርጉኝ። ጀማሪ ቲክታከር ነው። በዛ ላይ ነው ጌምን በጣም ይጫወታልና ጌመር ነው። በዛ ነው ያው ወደፊቱ ግን በጣም አሪፍ ነገር ይዞ እንደሚመጣ በዩቲዩብ ሲነግረኝ ስለነበረ ተወዛዋዥም እኮ ጭምር ነው በነገራችን። ተወዛዋዥ ነበርኩኝ። ተወዛዋዥ ነበር። ሌላስ ምን በጣም ሞክሬያለሁ። ብዙ ሙያዎች ነበሩኝ። ብዙ ሙያዎች ነበሩኝ። ቀለም ከመቀባት ጀምሮ ብዙ ሙያዎች ሰርቻለሁ። የምር ነው ልጆኝ። ገና ከልጅነቱ የሚጥር ጀግና በጣም ደስ ይላል። ከዚህ በኋላም ደግሞ ካንተ ብዙ ነገር እንጠብቃለን። ችግር የለም። ይዘናቸው እንምጣሽ። እንደማችን እንግዲህ ይዘን መተናል። ግን በአጋጣሚ ደግሞ መኪና ምን ችግር እግር እሺ አይደለ? አሁን እግሩን ትንሽ ተጎድቶ ነበር ያገኘነውና አስነስተን ነው እንግዲህ ከዛ እና አሁን እንዴት ነህ? ለውጥ አለ? ለውጥ አለ። ገና ለውጥ አለ። ምንድነው መጀመሪያ የነበረው ነገር? እግሬ ተገጭቼ ማለት ኦፕራሲዮን ነው የሚለው። ኦፕራሲዮን ኩልና ከዛ በኋላ በቃ እግሬ እንደዚህ ሆነ። ስለዚህ ምንም ተንቀሳቅሶ ምንም ለመስራትም አስቸጋሪ ነው ማለት ነው። እንግዲህ ማገዝ የሚፈልጉ ሰዎች ካሉ እንዴት ነው አንተን ማግኘት የሚችሉት? እዚህ አካባቢ ነህ? እኔ ስለዚህ በእኔ በኩል ምንም አይነት መረጃ ቢኖር እንኳን መጥቼ ላገኝ እችላለሁ ማለት ነው። ይችላል። ምን እባክህ ምሳ ጋብዘህ ምሳን ጋብዘህ እንግዲህ ዛሬ ያው በዓልን ምክንያት በማድረግ ነው። እንኳን አደረሰች። እሺ እናመሰግናለን። አይዞህ መጣና እዚህ አገኘሃለሁ። እኔ ደግሜ ያገኘሃለሁ። እዚህ ጋር ቁጭ ብዬ ታገኛለህ አይደለ? በቃ ምንም እሱን እንግዲህ ኮንታክት ማድረግ የምትፈልጉ ሰዎች ማገዝ፣ አሁን እግሩን መታየት ይፈልጋል። ሞተር ገጭቶት ነው። ሞተር ነው የገጨኝ ያልከኝ አይደለ? ስሻገር ግን መጀመሪያ ኦፕራሲዮን ነው ነበር። መጀመሪያም ችግር ነበር ማለት ነው። ስለዚህ አይዞህ እግዚአብሔር ይማርህ። እንዲረዱ እንዲያግዙ ብለን ይሄን ያደረገ ምንም ያግዙልን ኢትዮጵያ ማለት ምንም ያግዙ ነገር የለም። አይ ስንት ደጋግ ሰው እኮ አለ። ደጋግ ሰው በጣም አለ። ጥሩ ሰዎች አሉ። ይሄ አንተ ደግናችሁ ወይንም ደግሞ ማየት የለብን ነገር አይተት ይሆናል። ግን በአሁን ሰዓት እኔ ማስተላልፈው ምድር ሰማይ እየጠፋ ነው የሚገኘው። እኔ ኢትዮጵያ አይደለም ማለትም ለዚህ ሀገር ይሄን ያህል ፍቅር የለንም። ስለ ማንም የሚያይ ሰው የለም። ግን አንተ አሁን እንደዛ ብለህ አታስበው። ጥሩ ሰዎች አሉ እንዳልከው። ብዙ አስቸጋሪ ነገር ሊኖር ይችላል፣ ግን በዛው ልክ ደግሞ መልካም ነገርም አለ። በመልካም ማሰብ ነው። እሺ እኛውን ዛሬን ስናደርግ መቅረጹን ማስተላለፉን ፈልጌው አይደለም። ግን እኔ ይሄን ሳደርግ ብዙ ደጋግ ሰዎች ይመለከታሉ። እኔ መስራቴን ለማሳየት ሳይሆን ለሌሎች ሰዎች ደግሞ ማገዝ የሚፈልግ ሰው እግዚአብሔር በየትኛው መንገድ ሰው እንደሚልክልህ አይታወቅም። ለዛ ብቻ ስለሆነ ነው። እሺ ወንድሜ እንጂ ይሄ ምንም ማለት አይደለም። ምሳ ማለት ከጓደኞቻችን ጋር ቁጭ ብለን የምናሳልፈው ነው። ከነሱ ጋር ከምናከብር ከእንደናንተ አይነቱ ጋር ሰው ዞር ብሎ ማያየው ሰው ጋር ማሳለፍ የተሻለ ነው ብለን ነው። እሺ በሌላ መንገድ አትየው፣ ጸልይ፣ ነገሮች ጥሩ ይሆናሉ። እሺ ወንድሜ እኔ ደግሞ ቃል ገባልሃለሁ። ይሄው መጥቻ ያያለሁ እዚሁ ስለሆነ አድራሽ። እሺ እንማከራለን። ምን መድኃኒቱን የምትወስድበታለህ? የተለየ ነገር አለው? ምናምን ወስዳለሁ። ክትትል የት ነው የምታደርገው? ክትትል አላረግም፣ ግን በቃ የሆነ መድኃኒት ምናምን ነገር ይሰጡኛል። ግን ጥሩ ነው እንደዚህ ማየት እኮ ጥሩ ነው። ግን እኔ የሚገርም ማን ነው ስምህ? እኔ ደረጀ ይባላለሁ። ለመተባበር አንተ አሁን እዛ ጋር ቁጭ ብለህ ምን ታያለህ ብትለኝ እኔን ማለት ነው ምን ያየ ነው ብትለኝ እኔ እንጃ። ሰው ወደፊት
ስብከት አይደለም ወይ ጫት ቅሚያ አይደለም። ሰው የሚኖርባት አይመስለኝም። እሱን እንግዲህ ፈጣሪ ነው የሚያውቀው። ያው የመጨረሻው ጊዜ ሲመጣማ ሁላችንም ወደዛው ነን። ስለዚህ መልካሙን እናስብ። አይዞ ደረጀ። እሺ እኔ ወንድም አመሰግናለሁ። እሺ እሺ ሰላም ነው? እንዴት ነህ? ደህና ነህ? ሰላም ነው? ኃይሌ ይባላል። እንግዲህ ያው ኃይሌ ማለት በጣም ጀግና ሰው ነበረ በጊዜው። ኃይሌ በፊት ምን ነበርክ? እስቲ ስለ በፊት ስራ እስቲ ንገረን ትንሽ። ምን ስራ የለም ድሮ ኧረ ትንሽ ጋራጅ ውስጥ ምናምን አይደለ? ባለሙያ ነበር። ረዳት ነበርክ? መኪና ላይ ወይስ? ቀለም ቀብኝ ነው። ውትድርና ምናምን ሰርታል ሲባል ሰምቼ ነበረ። እውነት ነው? አራተኛ ሶስት አይደለ? አይሁን በጣም እንወደው ወንድማችን ነውና አቤን እስቲ ጋብዘው። ቁጭ በል በቃ ኖር መሄድ ነው የምትፈልገው? እሺ እሺ ጋብዘው። ደህና ነህ ግን? በዓል እንዴት ነው? ሁሉ ነገር ሰላም ነው? ጤንነት አሁን ጥሩ ነው? የሆነ ጊዜ አምህ ነበረ? በቀደም ባለፈው በጣም አመመኝ። አሁን ለውጥ አለ? አሁን እሺ እንኳን አደረሰ። በጣም ነው የምንወድህ። ያዘው ኃይሌ በርታለህ። እኔ ስለማውቀው ነው ደግሞ ደስ ይላል። በጣም ረጅም ዓመት አውቀዋለሁ ባይ አይዞህ። አዎ ካመመህም ደግሞ ትነግረናለህ። እሺ የቻለውን እናደርጋለን። በርቱልን ፋዘር። እሺ እሺ ሰላም ነው? እንዴት ነው? ማን ነው ስምህ? ናቲ። አዎ ምን ነው አሞሃል እንዴ? እሺ ድምጽህ ይሰማል። ምሳ አልበላህም አይደለ? አይዞህ አሁን እንበላለን። እሺ ቁጭ ብለህ እዚህ ብላ። ይኸው እዚህ መብላት ትችላለህ። ቁጭ በል የፈለክበት የቱ ጋር ነው የሚመች? ቁጭ በል። እሺ እንኳን አደረሰ። እንኳን አደረሰ። እንወዳለን። እሺ ብላ። እሺ ብላ በቃ። እኔ ላጉርሰው መሰለኝ። ላጉርሰው ግን ላጉርሰው። አይዞህ እሺ። እንዴት ነው ይጣፍጣል? ስለዚህ ብላ። ቀስ እያልክ ብላ። እሺ አይዞህ። ውሃ አመጣልህ። አብን ወይ ደረቀች ክዳኑ ነው የታረገች። ያው ርቦሃል። መብላት ግን እንትን አልክ፣ ቀስ አልክ። አይዞህ እሺ ወንድም አይዞህ። አይዞህ ውሃ ጠጣሽ። አይዞህ ቀስ እያልክ እሺ። ይነበር ቀስ እያልክ እንትን ብለው አውስጥ። ቆይ ላቸው ልምጣ። ሰላም ነው? ችግር የለም። ኑ ኑ። ደህና ኖት? አውደ ዓመት ይጠብቃችሁ። አሜን። አውደ ዓመት ያደርሳችሁ። አሜን አሜን አሜን። ልጆች ከክፉ ይጠብቃችሁ። አሜን። ቁጭ ይላሉ፣ ቁጭ ብለው ይበላሉ። እዚህ በልተው ይሄዳሉ። እዚህ ይበላሉ። እናስቀምጠው ይሻላል። እሺ ቁጭ ይበሉና የሆነ ቦታ ነው እዚች አይንካችሁ።
ይኸው እንኳን አደረሰዎት። ዓመት ይስጥልን። አሜን። ጠብቅልን ልጆች። እንኳን ከብኝ ዓመት ያደርሳችሁ። አሜን። እንኳን ጓደኛዬ ግን አንድ ከሱ ጋር አብረን ልብላ። እሱ ይምጣና ይብላ እንጂ እዚህ መምጣት ይችላል። እንጋብዘው። ለምን አይመጣም እሱ? እዚህ የት ነው ያለው? እኛ እናምጣው። እዛ ጥራ ሆቴል ጋር በቃ ብሉና ከዛ ለሱ ደግሞ እንጋብዟለን። እሱ ብሉና ያመጡታል። እሺ እሺ። ልክፈትለው። እስቲ ክፈትላቸው። አይ ልጆች፣ አይ ሞት እንዲህ በእንዲህ አይነት ሰው ሞት ባይኖር ቆንጆ ነው። አይዞት እኮ ስለሆነ እንጀራው ይዞታል። ስሞቱ ማን ነው? እኔ ሙስሊም ነኝ፣ ግን አገኘው ትበላለህ። ይሁን ሙስሊም ነኝ። ካሚል ምን ሐሰን ችግር ሰሮን አለ? እሺ አገኝቶ ከማጣት ተጠብቃችሁ። አሜን አሜን። የተባረከ ይሁን ብሉ። ተባረክ ያርግዳችሁ። አሜን። ልጆች የቱ ጋር ያረጉታል? ወደ ምትጠብቃችሁ ሰላም ጤና ነው። እሺ አይ ልጆች ወደ ምትጠብቃችሁ። አሜን። ሰላም ነው። ቴንክ ዩ ዛሬ የኔም የዳጊም ልደት ዳጊ ልደቱ ነው። አቤል እሺ አለን። እግዚአብሔር ይመስገን። ሰላም ነው። የተባረከ ይሁን ብላ እንኳን አደረሰ። ይኸው እነሱን እየጋበዝን ምሪንም በዚሁ አጋጣሚ እናመሰግናታለን። አስተባባሪያችን በዚህ አጋጣሚ ግን በጣም ምርጥ ወንድም አለኝ። አሜሪካን ሀገር የሚኖር ዘካሪያስ ካሳ ይባላል። አብሮ አደጌ ነው። እሱም ያው ምሳ ብላልኝ ያለኛ አንድም እሱ እና ብዙ ጊዜ የኛ ብቻ ሳይሆን እኛ ምንድነው ድልድይ አስተላላፊ ሀሳብ መኖር መቻል አለበትና ዘኩዬ በጣም ነው የማመሰግነው ላደረከው ነገር በሙሉ። ሁሌም ከጎኔ ነው፣ ለነገሩ እንዲወራለት አይፈልግም እና ሳምሪ አንቺን በጣም ነው የማመሰግንሽ። መልካም ልደት። ቴንክ ዩ በጣም በእውነት። ይሄው እንደዚህ አይነት ደግሞ ደግ አባት ይኸውልሽ፣ እሳቸው ሊበሉ ሲሉ ጓደኛዬ አልበላም፣ ጓደኛዬ ሳይበላ አልበላም ብለው አሁን ጓደኛቸውን ይልካሉ አይደለ? ጓደኛዎትን እሺ ይመጣል። እሺ አሳድጎ ከክፉ ጠብቆ ያሳድግላችሁ። አዳም ይጠብቃችሁ። አሜን አሜን አሜን። እና አይጨርሱም ነውስ በኋላ? እኔ ትንሽ ነው ኧረ የውሃ ሰው ነኝ። በቃ ስለዚህ ጓደኛዎትን ላኩትና ይብላ እሱም ደግሞ። እሺ እሺ ሆቴል ነበረ እና እጥራ ወደ ልጁ ትጠርቃለህ። እሺ ኧረ ጥሩት። እሺ ይምጣ። ደረጃውን አሳየኝና ደረጃ መውረጃ ቤት ወደ ውጪ ወደ አስፋልት ነው ወጣበትን ላስወጣቸው ነው እንጣ። እሺ ደረጃ መውረጃ ስለራችሁ እሺ ነው። ቤት በኩል ነው የመጡት። በዋናው በዚህ በአስፋልቱ የመጣው መልካም በዓል። መልካም በዓል ብሉ። እንግዲህ የተባረከው አሜን አሜን። መልካም ልደት። መልካም ልደት ለሁለታችንም ተባብለ ለመጀመሪያ ጊዜ ስትበላ መልካም ልደት። እንደ ዓመት በዓል ታዲያ እንደ ዓመት በዓል ቀን ውሎ ወደዚህ እንዲመቹት አሁን ዞር በሉ። ብሉ በቃ ይኸው ውሃ ብሉ። እንኳን አደረሳችሁ ነው። እሺ በሉ ብሉ። ያዙ እንደና እንኳን አደረሰ እንኳን አደረሰ። በቃ እንግዲህ የነበረን ቆይታ ይሄን ይመስላል። ሁላችሁም ልደታችሁን ለመልካም ነገር አውሉት። በድጋሚ እንኳን አደረሰ።
ትንሽ ይከብዳል ነገር አንተ የተማርኩት እስቲ ቁረስ እባክህ እውነት አዎ አብረን እንትን እንቆርሳለን የአንድ ቀን ልጆች ስለሆነ እንላለን በሚለው ልደት ለመልካምነት በቃ አይደል አዎ ቴንክ ዩ በጣም እሺ ያው አዎ ኧረ በላ እንደው እሺ ያዝ እሺ ዮርሲ እናመሰግናለን ኤሬ መሰለ ኬክ በጣም ጣፋጭ ኬክ ስለሰጠሽን ይላል ብሉ ይላል ጂሰስ ቆየብን ኬክ ነበረሽ ነው ወይኔ ምኞታችን ነው ለማንኛውም ያው መልካም ነገር ማድረግ ነው ዋናው ሐሳቡ አዎ የኔ ሐሳብ ይሄ ነው ያው ኬክ ብዙ ጊዜ ያልበላ አልፎ አልፎ ስለሆነ ዛሬ ግን ጣፍጦኝ የዮርሲን ኬክ በልቻለሁ እናንተንም አመሰግናለሁ እናንተንም አስተባብራችሁ እዚህ ጋር ያሉት ልጆች አምጣችሁ እዚህ ጋር ምግብ እንዲበሉ ስላደረጋችሁ ቴንክ ዩ ዞሮ ዞሮ ሁሌም በየጊዜው ከእንደዚህ ተመልካች ካጡ ሰዎች ጋር ብናከብር ሞር የተሻለ ነው ከሚለው ነው እኔ ዛሬ ይሄን ልደት ያከበርኩት አንተም ያው ላይቭ ስትሪም ላይ አሁን እየሰራን ያለው ጎበዝ ነህ ብዙ ተስፋ ካንተ ጠብቃለሁ እንግዲህ እንቅልፍን አቋርጠን የመጣው አጋጣሚ የልደቱ መገጣጠም ነው መገጣጠም ሳምሪም ደግሞ ሁሌም ጥሩ ነገር ለማድረግ ልቧ ተነሳሽነት ያላት ሴት ነችና ምርጥ ሴት በዚህ አጋጣሚ በጣም ነው ማመሰግንሽ በርቺ ልደት ብቻ ሳይሆን ሁሌ ምክንያት እየፈለግን ሰው ማገዝ መቻል አለ እውነት ነው ልክ ነው ይሄንን ነው ብለው መልካም ልደት እዚህ ጋርም ደግሞ ጥሩ ወንድሞቻችን አሉ ምን ጊዜም እኔን እንደ ጋርድ ሰብሰብ አድርገው በተለይ በፊት እዚህ በነበርኩ ሰዓት ማለት ነው ለዛ ነው አሁንም እዚህ መጥቼ ያሉትን እንድታስተባብሩልኝ ያደረኩት በጣም ነው የምናመሰግነው ኬኩን እንብላ አይደል ነው የሰቀራ ሐሳብ አለ አይ ቲንክ አቤኑ ነገር መልካም ምኞታቸውን ቢመኙልን የተሻለ ይመስለኛል አይ ቲንክ ልደቱ ነበረ የቴዲም እንግዲህ የኔም ልደት ነበረ እና ከየት እንጀምር የሆነ ቦታ ጀምረን እንዲህ ይምጣና ያው መልካም ምኞታችሁን ሳምሪ ተመርቀና ከሳምሪ እስኪ እንጀምራለን መረቃት ነው አይ በቃ ጀስት ሐሳብሽ እንጂ ምንም እኛ ኦሬዲ ስለ ፕሮግራሙ ኦሬዲ የተመረቀ ሰው ነህ በዩ አሜን ያርገው ቴዲ መልካም ልደት ሁሌም ለኔ አሪፍ ጓደኛዬ ነህ ሁሌም ለኔ አቬለብል አመሰግናለሁ በጣም ካንተ ብዙ ነገር እጠብቃለሁ አሜን በጣም ብዙ ነገር ረጅም እድሜ ከጤና ጋር ከስኬት ጋር እመኝልሃለሁ ቴንክ ዩ ከዚህ በላይ ምን አለ እናመሰግናለን ከጀው ያንቺንም ልደት እንድናከብር ማለት ነው ያረጋችሁት ነገር በጣም ደስ የሚል ነገር ነው የተቸገሩ ሰዎችን በመርዳት ለሌሎችም አሪያ የሚሆን ነገር ነው የተደረገው መልካም ልደት እኛም ደግሞ ከናንተ ደግሞ ብዙ የተማርናቸው ነገሮች አሉ እንግዲህ እኛም ደግሞ በተግባር እንትን የሚል ይሆናል ማለት ነው እናመሰግናለን መልካም ልደት ቴንክ ዩ በጣም ደስ የሚል ምኞት በዓለም ስለሆነ ነው እኮ በብዛት የኛ ወይ ሆሳና ላይ ወይ ፋሲካ ላይ ምናምን ስለሆነ በዓልን ምክንያት አድርገን ነው እኮ አይደለ አጠር አድርጋ ያከበር አባውኑ ነው እንጂ ነው ሁሌም ትልልቅ ቦታ ላይ ነው የምናደርገው ግን አሁን ያው ጊዜው ማጠር አንዳንድ ያልተመቹ ነገሮች አሉ እንደውም ባለቀ ሰዓት ነው እንግዲህ ጓደኛዬ ዘካሪያስ ከሰካ አሜሪካ አይ መደረግ አለበት ብሎ ነው ይሄን ሐሳብ ያመጣውና በቀጣይ ደግሞ በሰፊው የቻልነውን ነገር ለማድረግ እንሞክራለን እናመሰግናለን እግዚአብሔር ይስጥልን ላይክ ሼር ሰብስክራይብ እንዲያደርጉት አይደል ላይክ ሼር ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አይደለ ይደረግ ብሏል